ዱዓ ስናደርግ ይታወቃል እጃችንን ወደ ላይ ዘርግተን ወደ ሰማይ ማለት ነው። ይህ ለምን ሆነ ግልጽ ነው ይታወቃል። لأن السماء قبلة الدعاء ሰማይ የዱዓ ቂብላ ነች። ልክ አሰላሙ አለይኩም። ይህ የምታዩት አህባሽ ያለ አንድ መረጃ ሳይጠቅስ እጃችንን ወደ ሰማይ የምናነሳው ለዱዓ ቂብላ ስለሆነ ነው ብሎ አንድ ቁርአን ሳይጠቅስ መረጃ ሐዲስ ሳይጠቅስ የሰለፎችን ንግግር ሳይጠቅስ እጃችንን ወደ ሰማይ የምናነሳው ሰማይ የዱዓ ቂብላ ስለሆነ ነው ብሎ ማለት ነው ሳይጠቅስ በፍልስፍና አህባሽ እንግዲህ በዚህ ነው የሚታወቅ ደስ ስላለው ማለት ነው ይናገራል። እኛ ግን ሐዲስ ጠቅሰን ኢንሻአላህ ለምን እጃችንን ወደ ላይ እንደምናነሳ እናያለን። እናድምጠው ኢንሻአላህ። ይታወቃል እጃችንን ወደ ላይ ዘርግተን ወደ ሰማይ ማለት ነው። ይህ ለምን ሆነ ግልጽ ነው ይታወቃል። لأن السماء قبلة الدعاء ሰማይ የዱዓ ቂብላ ነች። ልክ ሶላት ስንሰግድ ወደ ካዕባ ዙረን አይደለም እንሰግደው፣ ምክንያቱም ካዕባ የሶላት ቂብላ ስለሆነች ማለት ነው። ከዛሊከ አንድ ሰው እጁን ከፍ አድርጎ ወደ ላይ ወደ ሰማይ አንጋጡ ዱዓ ሲያደርግ የዱዓ ቂብላ ስለሆነች ነው ሰማይ። በተጨማሪም ሰማይ መህቢጡ ረህማት ነች፣ የእዝነት የረህመት መፍሰሻ ነች ሰማይ ማለት ነው እንጂ አንዳንድ ሰዎች ይህንን እንደ ማስረጃ አድርገው የሚጠቀሙ እጅግ በጣም ያሳዝናል አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ። ተመልከቱ አህለ ሱና ወልጀማዓ ንግግራቸው ራሱ ሲጀምሩ ቃለ ነብይ ቃለ አላህ አያችኋል። በመረጃ ነው በፍልስፍና አይደለም እንደሱ። ምን ይላሉ ነብዩ አለይሂ ሰላቱ ወሰላም? አን ሰልማን አልፋሪሲ ረዲየላሁ ዐንሁ ከሳቸው የተላለፈ ነው። ምን ይላሉ ነብዩ አለይሂ ሰላቱ ወሰላም? ኢነላህ ሐይዩን ከሪም፣ አላህ ሱብሓነሁ ወተዓላ እጅግ በጣም ሐያ የሚያደርግና ከሪም የሆነ ቸር የሆነ ጌታ ነው አሉ ነብዩ አለይሂ ሰላቱ ወሰላም። የስተሒ አላህ ሐያ ያደርጋል ከማን ኢዛ ረፈዐ ረጁሉ አንድ ሰው ካነሳ ኢለይሂ አስምሩበት ወደሱ ኢለይሂ ወደሱ ወደ አላህ ማለት ነው። የደይሂ ሁለት እጁን ወደ አላህ አንድ ባሪያ እጆቹን ወደ አላህ ካነሳ አየሩደሁማ ሲፍራን በዜሮ ሊመልሰው፣ እንደዚሁ ደግሞ ኻኢቢን ያኒ በዜሮ ያለምንም በባዶ ሊመልሰው አላህ ሱብሓነሁ ወተዓላ ሐያ ያደርጋሉ። ማን ነብዩ አለይሂ ሰላቱ ወሰላም ሐዲስ ነቢ ኢለይሂ ወዴት ወደ አላህ። ስለዚህ ጌታችን አላህ የት ነው? ከሰማያት በላይ ከዓርሹ በላይ ነው። ተመልከቱ ሰማይ የዱዓ ቂብላ ነው አለ። አንድ መረጃ አልጠቀሰም። ተመልከቱ አንደኛ አስለን ቂብላ የሚባለው የምትቀጣጨው ነው በፊት ለፊትህ እንጂ በእጅህ ወደ ላይ የምትቀጣጨው አይደለም። አንድ ሁለተኛ በጣም ያሳቀኝ ደግሞ የራህመት መውረጃ ነው አለ። ስለዚህ የራህመት መውረጃ ስለሆነ ነው እጅ የምታነሳ። ማን ነው እንደዚህ ያለክ? ወሚን ሰለፍ ወሚን ሰሃባ የነብዩ ሐዲስ አለ የራህመት የሚወርድበት ነው እጃቸው ወደ እሱ አንሱ የሚል። አንዳንድ ያስቃሉ እነዚህ ሰዎች ወላሂ ሚስኪኑ እንዴት እያሉ እንደሚሸጉዱ ተመልከቱ። ሐዲስ ይሄ ነው የሚያሳየው። አላህ ሱብሓነሁ ወተዓላ ንጹህ ተፈጥሮ ከራሱ ከሰማያት በላይ ከዓርሹ በላይ መሆኑን ይነግርሃል። አየህ አይደለ? አላህ ሱብሓነሁ ወተዓላ ውስጣችሁ እያወቀ ነው የምትታገሉት። ስለ ጌታው አንድ ሰው ሲያስብ ጌታው አላህ ከሰማያት በላይ መሆኑን ነው ውስጡ የሚነግር። ግልጽ ነው አይደል? እንደ ቁርአኑ ሐዲሱ እንዳለ ሆኖ ነው የምላችሁ። ግልጽ ነው አይደለ? ጌታችን የት ነው? ከሰማያት በላይ ከዓርሹ በላይ ነው አላህ ሱብሓነሁ ወተዓላ ከማንም ምንም ሳይፈልግ ከማንም ከምንም ሳይመሳሰል አላህ ከሰማያት ከፍጡራን ሁሉ በላይ ነው።